ሰላም ጤና ይስጥልን ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው አርትስ ቢዝነስ ካፌ ፕሮግራማችን የወጋገን ካፒታል ኢንቨስትመንት ባንክ የመጀመሪያውን የዳይሬክተሮች ቦርድ እና የባለ አክሲዮኖች ስብሰባ አካሂዷል። በተለይም በዚህ ስብሰባ ላይ በርካታ ጉዳዮች ተነስተዋል። ባንኩ በቀጣይ በተለይም ደግሞ በኢንቨስትመንት ላይ ምን ስራዎችን ለማከናወን አቅዷል፣ የተለያዩ ስራዎችን ስለመስራት ምን እየሰራ ነው የሚለውን ለባለ አክሲዮኖቹ ይፋ አድርጓል። ከዚሁ ጋር ተያይዞ ደግሞ በቀጣይ መነሻ ካፒታሉን ለማሳደግም ጭምር ለባለ አክሲዮኖቹ አቅርቦ ያጸደቀበት መድረክ ተካሂዷል። ከዚሁ ጎን ለጎን ደግሞ በተለይም ደግሞ ባንኩ ምን እያከናወነ ነው የሚለውን እዚህ እንግዲህ ይዤላችሁ ቀርብ ያለው ዶክተር አክሊሉ ውበት ይሰኛሉ። የዳይሬክተሮች ቦርድ ሰብሳቢ ናቸው። ዶክተር የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። አክሊሉ ውበት እባላለሁ። የወጋገን ካፒታል ኢንቨስትመንት የቦርድ ሊቀመንበር ነኝ። የወጋገን ኢንቨስትመንት ባንክን ስናነሳ በተለይም በቀዳሚነት በግል የኢንቨስትመንት ባንክ በመሆን ወጋገን ካፒታል ወደ ዘርፉ ከገባ በኋላ በርካታ ስራዎችን እያከናወነ ነው። ከ3 ወር በኋላ ነው የመጀመሪያውን የባለ አክሲዮኖች ስብሰባ የሚያደረጋችሁትና ከዚህ አንጻር በተለይ የመጀመሪያዎቹ ወራት ላይ ምን ተከናወነ፣ ኢንቨስትመንት ባንክ ውስጥ ምን ስራዎችን ሰራ የሚለውን በቀዳሚነት በማንሳት እንጀምር። እንግዲህ እንደምታስታውሱት ወጋገን ካፒታል ኢንቨስትመንት ባንክ የመጀመሪያው ኢንቨስትመንት ባንክ ነው ከግል እና ሲቋቋም ሂደቱ ወጋገን ባንክ ውስጥ ነው የተጸነሰው። መጀመሪያ ሲሪየስ ዝግጅቶች ነበሩ። መንግስት የካፒታል ገበያውን ክፍት ያደርጋል ተብሎ ከታሰበ ጀምሮ የተለያዩ እውቀቶችን፣ ሀሳቦችን፣ ልምዶችን ሲቀምር እና ሲያሰባስብ ከቀረበ በኋላ ፈቃደኛ የሆኑ ሼር ሆልደሮችን በመያዝ በዋናነት ወጋገን ባንክ ይህን የወጋገን ካፒታል ኢንቨስትመንት መስርቶታል። ሲመሰረት ዓላማው ሀገራችን ውስጥ ያለውን ኢኮኖሚ ከመጠቀም አንጻር ለኢኮኖሚ ግብዓቶች የሚያስፈልጉትን በተለይ ካፒታል የትም ሀገር እጥረት ስላለ ያን ካፒታል ከማሰባሰብ አንጻር የካፒታል ባንኮች ሊያመጡት የሚችሉት አስተዋጽኦ ስላለ ያንን አድቫንቴጅ ከመምታት አንጻር ሀገራችን ውስጥ ሚናውን ከመጫወት አንጻር ኢኮኖሚ ውስጥ ድርሻችን ለመወጣት በዋናነት ወጋገን ካፒታል እና ፈቃደኛ ከሆኑ ሼር ሆልደሮች ጋር በመሰባሰብ ይህን ዛሬ የአንደኛ ዓመቱን ያከብረውን እንግዲህ ከተቋቋመ በ3 ወር ውስጥ እንደማለት ነው። ያው በህጉ መሰረት ደርሷል። ሂደቱ እጅግ በጣም ታየርሰም ነበረ። ምክንያቱም ለሀገራችን የመጀመሪያ መሆኑ 1፣ እውቀቱ አዲስ በመሆኑ 2፣ ልምድ ያላቸው ሰዎች ከውስጥ ማግኘቱ 3 እና ከኢትዮጵያ ውጭ ኤሮፕም አፍሪካም ቲም ተቋቁሞ ሄዶ አይቶ ስቲል ከውጭ ሀገር ባንክ ያሉ ስታፎች እኛ ጋርም እየሰሩ ልምዱን ወደ ሀገር ውስጥ ግን በእኛ ፍላበር በኢትዮጵያዊ ፍላበር ለማምጣት ጥረት እያካሄደ ያለ ጥረቱ ደግሞ መስመር የያዘለት ኢንቨስትመንት ባንክ ነው ለማለት ፈልጋለሁ። መልካም። ይሄንን ካነሳን በተለይም የኢንቨስትመንት ባንክ ዘርፉ ለሀገራችን አዲስ እንደመሆኑና በርካቶች ኢንቨስትመንት ባንክ ወደ ስራው ሲገባ ትልልቅ ተስፋዎችን አድርገው ሲጠብቁ ነበርና ከዚህ አንጻር በተለይ የተጠበቀው ተስፋ ምን ያህል እየሄደ ነው፣ እናንተስ ደግሞ ምን ያህል እየሰራችሁበት ነው የሚለውን ብናነሳ ጥሩ ነው። ተስፋዎቹ አሉ። እንግዲህ እንደምታውቀው ብዙ ባንኮች፣ ኢንሹራንሶች እና ሼር ካምፓኒዎች በተቻላቸው አቅም ሊስትድ እንዲሆኑ እየተጠየቀ ነው። ወጋገን ባንክ እንደ ባንክ ሊስትድ የመጀመሪያው ሊስትድ ነው። ሌሎች ባንኮች የተከተሉት እንዳለ ያሳል። ከዛም በኋላ ሬጂስተርድ ማድረግ ካፒታላቸውን ይህን ለመጠቀም ፕሮስፔክታቸውን ለአይፒኦ የሚያስፈልጋቸውን የተዘጋጁ እንዳሉ አሉ። በዚህ መሰረት የወጋገን ካፒታል በመቋቋም ምክንያት በርካታ ኢንሹራንሶች፣ ባንኮች፣ ሼር ካምፓኒዎች የወጋገን ኢንቨስትመንትን ባንክ ሰርቪስ እያገኙ ነው። በዛ ምክንያት ፕሮስፔክት እየተዘጋጀ ያለ ባንክ አለ፣ የተዘጋጀ ያላችሁ ኢንሹራንሶች አሉ። ለአይፒኦ ለማድረግ ኢኒሻል ፐብሊክ ኦርደር ማምጣት የሚፈልጉ አሉ። ለእነሱም የተዘጋጀን ነው። አሁን እንደሚታየኝ ፍለድድ ሆናል፣ በስራ ፍለድድ ሆናል። ያም ደስ ይለኛል። አትሊስት የተቋቋመበት አላማ ሚኒንግ አግኝቷል ማለት ነው። ባንኮች፣ ኢንሹራንሶች፣ ካምፓኒስ እኛ ጋር መጥተው አወዳድረው ለባንካችን ለዚህ ካፒታል ባንካችን እየሰጡ ካፒታል ባንካችን ደግሞ በህጉ መሰረት እየሰራ ሳይ ደስ ብሎኛል። አትሊስት የተቋቋመበት ነገር ሚኒንግ አግኝቷል። ከዛ በኋላ የካፒታል ማርኬቱ በደንብ ተጀምሮ ትሬዲንጉ ሲካሄድ አይተዋል። ባለፈውም ተካሂዷል። ትሬዲንጉ ሲካሄድ ብሮከሬጅ እየሆንን ትሬዲንግ ውስጥ እየሳተፍን አድቫይዝ እያደረግን
ስንቀጥል ደግሞ ሙቀቱ ይጨምራል፣ ሀሳቡ ይጀምራል። አገሪቷም እጥረት የሆነውን ካፒታል ከሁሉም ሰው አሰባስባ ትልቅ ኢንቨስትመንት የማካሄድ እድልም ታገኛለች ብዬ አስባለሁ። የኢንቨስትመንት ባንክ በተለይም ደግሞ የወጋገን ካፒታል ኢንቨስትመንት ባንክ የመመስረቻውን ከ300 ሚሊዮን በላይ የሆነ ገንዘብ አዋጥቶ እንደተመሰረተ ይታወቃል። በዛሬው የመጀመሪያው የባለ አክሲዮኖች ስብሰባ ላይ ግን እንዳነሳችሁት በተለይም ደግሞ በዚህ የባለ አክሲዮኖች ስብሰባ ላይ የመነሻ ካፒታሉ ወደ 1 ቢሊዮን እንዲያድግ ለባለ አክሲዮኖች ጥያቄ አቅርባችኋል። ና ከዚህ አንጻር በተለይም ደግሞ ይሄን ገንዘብ ማሰባሰብ ያስፈልገበት ምክንያቱም በቀጣይ ወደ ስራው ስትገቡ እናንተም ደግሞ ኢንቨስትመንት ባንክ ሲገባ ከፍተኛ የሆነ ገንዘብ የሚፈልጉ ሬዝ ማድረግ የሚፈልጉ ተቋማት ይመጣሉና ከዚህ አንጻር ነው ገንዘቡ እንዲያድግ ያስፈልገው። በዋናነት ደግሞ የመነሻ ካፒታሉን ከፍ እንዲል የተደረገበት ዋናው ምክንያት ምንድነው የሚለውን ብናነሳ ቅድም ሪፖርቱ ላይ ሲቀርብ እና ዋና ስራ አስፈጻሚው ሲገልጹት እንደነበረው አይተህ ከሆነ አንደርራይት የማድረግ ብዙውን ከስተዲያን የመሆን ወደ ዌልዝ ማኔጅመንት የመግባት የራስ ህንፃ ኖሮ በሰፊው ድፍረት ለማካሄድ የሚያስፈልግ ካፒታል ያስፈልጋል። 385 አሁን ትልቁ ነው። ነገር ግን ከዛ የሰፋ ስራ እንዲመጣ እምነት እንዲያድርበት ደንበኛው እና በተቀላጠፈ ቴክኖሎጂ በራሱ በሆነ ህንፃ ላይ እንዲሁም አስተማማኝ በሆነ ካፒታል ሌሎች ደንበኞች እምነት እንዲያሳድር ከማድረግ አንጻር እና ቅድም የተጠቀሱት ያያቸው 4 ፖይንቶች ላይ ካፒታሉን ማሳደግ ነው። ስለዚህ ዛሬ ጠቅላላ ጉባኤው ለቦርዱ ስልጣን ሰጥቶ ቦርዱ ኢንቨስትመንቱን በ3 ዓመት ውስጥ ካፒታሉን በራሱ ፕሮግራም አይቶ እንዲያስኬድ እድል ሰጥቷል እና ይህ የሚያሳየው ወጋገን ካፒታል አጠንክሮ ይዞት እንደያዘውና አሁንም በሁሉ ነገር ፈርቀዳጅ ሆኖ የኢትዮጵያ ኢኮኖሚ ውስጥ ሚናውን እንዲጫወት እድል ይሰጠዋል ብዬ አስባለሁ። አሁን ባለን ካፒታል የማንንም ካምፓኒ አንደርራይት እናድርግ ብንል አንችልም። ለምሳሌ አሁን አንድ ኩባንያ እንኳን አለን አይፒኦ እየሰራን ነው። የእሱን እንኳን አንደርራይት እናድርግ ብንል አንችልም። ሬዝ የሚያደርገው ወደ 6 ቢሊዮን ብር ስለሆነ ሁለተኛው አዳዲስ ሰርቪሶች ኢሲኤምኤ፣ ሌላው ደግሞ ዌልት እና አሴት ማኔጅመንት እና ካስቶዲያን ሰርቪስ የሚባሉ እነዚህ ሁሉ አዳዲስ ሰርቪሶች ናቸው። ዲሬክቲቭ እየተሰራ ነው። ድራፍት ተልኮልን አጥርተነዋል። እነዚህን ሰርቪስ እኛ ኦፈር ለማድረግ ከፈለግን ሬጅስትሬሽን ፊ አለው። የኢሲኤምኤ ሬጅስትሬሽን ፊ ደግሞ ቺፕ አይደለም። ስለዚህ ራይት ናው 3 ነገሮች አሉ ፓይፕላይን ውስጥ ያሉ። ስለዚህ ለዚህ ብር ያስፈልገናል ማለት ነው። ሌላው ቴክኖሎጂ ነው። ወጋገን ባንክን በጣም ማመስገን እንፈልጋለን። ነገር ግን እኛ አሁን በቴክኖሎጂ መሻሻል አለብን፣ በጣም መሻሻል አለብን። ይሄንን ለማድረግ ደግሞ ሰርቨርም ለመግዛት ሆነ አሁን ኢንተርኮኔክትድ ነን ከኢሲኤምኤ፣ ከኢኤስኤክስ፣ ከሲኤስዲ እና ከፋይዳ። እነዚህን ነገሮች ማጠናከር አለብን። እስካሁን በወጋገን በኩል ነው የምንሰራው። እነዚህን ለማጠናከር እና አዳዲስ ቴክኖሎጂ ፕላትፎርም ለማድረግ ብር ያስፈልገናል። የኢንቨስትመንት ባንክ ዘርፍን ስናነሳ ለብቻው የሚከናወን አይደለም። በተለይም ደግሞ በርካታ ተቋማቶች አሉ። ኢሴክስን ማንሳት ይችላለን። የካፒታል ገበያ ዋናው ደግሞ ተቆጣጣሪውም ተቋም አለና ከበርካታ ተቋማቶች ጋር በጋራ የሚሰራ ተቋም ነውና ከነዚህ ተቋማቶች ጋር በጋራ እያደረጋችሁት ያላችሁት እንቅስቃሴ በቀጣይም ደግሞ በተለይ ገበያው በስፋት ተጀምሮ ወደ ስራው ሲገባ ከሌሎች ተቋማትም ጋር በጋራ ከመስራት አንጻር ምን አይነት እንቅስቃሴዎች እየተደረጉ ነው? ከሌሎች ተቋማቶች ጋር በምን አይነት መንገድ እየሰራችሁ ነው የሚለውን እናንሳ። ይገርምሃል፣ ከተቆጣጣሪ አካላት ከኢሴክስም ከሁለቱም ቅድም ካልካቸው ድርጅቶች መንግስታዊ ድርጅቶች ጋር ፈቃድም ከሚፈቅደው ሲስተሙን ከሚከታተለው አንጻር እንዲሁም ከብሔራዊ ባንክ ጋር ጭምር ሚናው የካፒታል ማርኬት ኢትዮጵያ ውስጥ እንዲመጣ ከሚፈለገው አንጻር ሲታይ በወንድማማች መልክ ነው እየተሰራ ያለው። ጥናታችንን መጀመሪያ ስናቀርብ ከባንኩ ጋር ሆኖ በቃ የቤተሰብ ያህል የጉጉት ያህል ቶሎ እንድንገባ እና ቅድምም ሳመሰግን አይተሃል። በጣም በቃ ሰልፍለስ ሆኖ ነበር ሲያገለግሉ ነበር። እኛም ደግሞ አንደኛ ለመሆን ብቻ ሳይሆን የተሻለ ነገር ሀገራችን ውስጥ ለመስራት ሰልፍለስ ሆነን ስንሰራ ነበር እና እንደዚህ አይነት በመንግስትና በግል ካምፓኒ በመንግስት ድርጅትና በግል ካምፓኒዎች ጋር እንደዚህ አይነት ሪሌሽንሽፕ ምናልባት ምሳሌያዊ ነው ብዬ አስባለሁ እና በዚህ አጋጣሚ ሁለቱንም ተቆጣጣሪውንም የኢሴክስንም ሰራተኞች ባለስልጣኖችን በጣም ማመስገን ፈልጋለሁ። አሁንም በቃ ኦልሞስት የቤተሰብ ያህል ነው። በቃ ስንፈልግ ያግዙናል፣ ይሄን አስተካክሉ ይሉናል፣ ስንፈልግ ይረዱናል፣ እኛም እናግዛቸዋለን እና ቅድም አልኩ ወጋገን ካፒታል እየተጫወተ ያለው ራሱን አንድ ኃላፊነት ወስዶ
ካፒታሉን ዛሬ ማይታው አሁን ከዚህ ከስብሰባ በኋላ እየሰጠን ያለው መግለጫ ሚዲያዎች እንዲያዩት ሰው እንዲረዳው ኢንዶክትሪኔት ማድረግም ጭምር ስለፈለግን ነው። ብቻን የሚሰራ ስራ ስላልሆነ ህብረተሰቡ ሲገባው ሲያቅ ኢንቨስት ማድረግ ሲጀምር ካፒታል ሲገዛ ሲሸጥ ተረድቶ አውቆ እንዲያል የማስተማርም ኃላፊነት አለብን ማለት ያለው እና ሪሌሽንሺፓችን ወንደርፉል ኤግዛምፕል ነው። ካፒታል ኢንቨስትመንት ባንክ ስናነሳ በርካቶች የሚያውቁት እንደ ሀገር የሚቋቋም ተቋም እንደሆነ ይታወቃል። በተለይም ደግሞ በሀገር አቀፍ ደረጃ የሚሰራ ተቋም እንደሆነ ይታወቃል። ነገር ግን አሁን ላይ እንቅስቃሴዎቹን በሰፊው እየተነገረ የሚገኘው በመሀል ከተማ ውስጥ ብቻ ወይም ደግሞ በአዲስ አበባ ውስጥ እየተከናወነ እንደሆነ ይታወቃልና ወጋገን ካፒታል ኢንቨስትመንት ባንክ በቀጣይ እንደ ሀገር ሰፍቶ በሀገር ደረጃ ስራዎችን ከመስራት አንጻር ምን አይነት እንቅስቃሴዎችን እያደረጋችሁ ነው? በቀጣይስ ደግሞ ወደ ክልሎች የመውጣት እድሉ ምን ያህል ነው የሚለውን ብናነሳ። ኦፍኮርስ እንግዲህ አሁን ምንድነው እንዳልኩ ኢንቨስት ከማድረግ ተገልሎ የነበረ በትንሽ 50 ብር ምትሆን ማድረግ የሚፈልግ ግን ተሰባስቦ ሂዩጅ የሚሆን ነገር የምትፈልግ ከሆነ ተደራሽነቱ ማያጠያይቅ። ስለዚህ የት ነው ይሄ የሚገኘው የሚለው ላይ መድረሳችን ነው። አሁን በማቋቋም በመስራት ላይ በማስተዋወቅ ላይ ዋና ድርጅቶች በመመዝገብ ባሉ ሂደቶች ላይ ያለነው። ከዛም በኋላ መሸጥ ዲል ማድረግ ትሬዲንግ ማድረግ ሲሆን እውቀቱንም ለማስተላለፍ አጠገባቸው ለመሆን ይሰራጫል። ያን ካላረጋ አይሰራም። ምክንያቱም ትልቁ አድቫንቴጁ የኢንቨስትመንት ማለት እንቶ ኃላፊነት ወስዶ መስጠት ብቻ አይደለም። ትልቁ አድቫንቴጁ ትንንሽ ብቻቸውን ኢንቨስት ማድረግ ማይችሉ ግን ሲጠራቀሙ ትልቅ የሚሆን ሀብቶችን ማሰባሰብ። ስለዚህ ስኬላቢሊቲ፣ ኢንክሉዚቭነስ፣ ተደራሽነት ማይቀር ነው። አንድ ውል ወርክ ኦን ኢት። በርካታ ጉዳዮችን አነሳን። በቀጣይ ደግሞ በተለይም ለባለ አክሲዮኖችና የኢንቨስትመንት ባንክ ላይ ኢንቨስት ማድረግ ለሚፈልጉ ሌሎች ግለሰቦች ኢንቨስትመንት ባንክን ተጠቅመው ብራቸውን እዛ ላይ ኢንቨስት ማድረግ ለሚፈልጉ ሰዎች መልእክት ማስተላለፍ ብንችል። እንግዲህ ትልቅ ዓላማ ይዘን መልካም አጋጣሚዎችን ለመጠቀም እንዲያመቸን ብለን ያቋቋምነው ኢንቨስትመንት ባንክ ነው እና ከውጭም ከሀገር ውስጥም ኢንቨስትመንት ባንኩ ላይ በቀጥታ መሳተፍ የሚብል አሁን እያሰፋን ያለው እድል ይሰጠዋል። ቦርዱ ሲወስን ለውስጥ ባለሀብቶች ለውጭ ባለሀብቶች ብሎ ስለሚከፍተው ሱድ ይሰጣል። ሁለተኛ በወጋገን ካፒታል ተጠቅሞ ኢንቨስትመንቱን ማካሄድ፣ የተጠና ሀብቶች ላይ መሳተፍ፣ ትሬድ ማድረግ እና እውቀትን መረዳት ከፈለገ በማንኛውም ጊዜ ክፍት የሆነ ባንክ ነው እና መጥተው እንዲያዩን፣ እንዲጎበኙን፣ ከኛ ጋር እንዲሰሩ፣ ምክር እንዲወስዱ፣ የተለየ ሀሳብ ያላቸው ሀገራዊ ጥቅም አለው ብሎ የሚያስቡ ደግሞ ሀሳባቸውን እንዲያማክሩን፣ ከኛ ጋር እንዲሰሩ በዚህ አጋጣሚ ጥረት አካሄዳለሁ። ከልብ አመሰግናለሁ። እንደው የመጨረሻ ላድርገውና በርካቶች ሲያነሱት ወይም ደግሞ በርካቶችም ጥያቄ ሲያቀርቡበት የነበረው ነገር የኢንቨስትመንት ባንክ ላይ ልክ እንደ ባንክ አካውንት የኢንቨስትመንት ባንክ አካውንት መክፈት ይቻላል ሲባል ነበርና በምን አይነት መንገድ ነው ሰዎች የወጋገን ኢንቨስትመንት ባንክ አካውንት መክፈት የሚችሉት? እንግዲህ እሱ ኦልሬዲ ለሱ የተዘጋጀ ፕሮሲጀር ሰራተኞች አሉ። እንግዲህ ኢሜይል፣ ስልክ፣ ውስጥ ሀጥን አሉና በዛ እየተረዱ እያንዳንዱ ሰው ሼርሆልደር በሆነበት አካባቢ ሁሉ ሂሳቡን እኛ ጋር መክፈት እንዳለበት፣ ለዚህ ደግሞ በየቦታ ያሉ ወኪሎች አሉ በቅርንጫፍ ወጋገን ቅርንጫፍ የሚጠቀሙና ያንን ማድረግ ይችላሉ። ይህንንም በደንብ አስተራጅተን ህዝቡ ግልጽ ካልሆነ እንዲረዳው በሚዲያ እናስተምራለን። ዶክተር አክሊሉ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። በጣም ነው አመሰግነው። አርቲስት ቲቪ ቴንክ ዩ። ተመልካቾቻችን ከዶክተር አክሊሉ ጋር ያደረግነው ቆይታ ይመስላል። በቀጣይ ደግሞ በተለይም ባለ አክሲዮኖች ምን ሀሳብ አላቸው፣ ምን የኢንቨስትመንት ባንክ መቋቋሙና የዚህ ባለ አክሲዮን መሆናቸው በቀጣይ ምን አይነት ተስፋዎች አሏቸው የሚለውን ወደ እናንተ የምናቀርብ ይሆናል። አብራችሁን ቆዩ። ይህ እንደሚታወቀው ሀገራችን የካፒታል ገበያ ወደ ስራ ላይ ከዋለ አጭር ጊዜ ነው። በዚህ ካፒታል ገበያ ውስጥ ደግሞ ጉልህ ድርሻ የሚኖራቸው ኢንቨስትመንት ባንኮች ናቸው። ኢንቨስትመንት ባንኮች ያለ ኢንቨስትመንት ባንኮች ካፒታል ገበያ ማሰብ የሚቻል አይደለምና ከዚህ አንጻር ወጋገን ካፒታል የመሰሉ መቋቋማቸው ባለአክሲዮኖች አክሲዮኖቻቸውን ለገበያ እንዲያቀርቡ ሀብት ለማሰባሰብ እንዲያስችል ጉልህ ሚና ስለሚኖራቸው እነዚህ መቋቋም አስፈላጊ ነው። ካፒታል ማሳደግ ያስፈልጋል ለኩባንያዎች። ከዛም አልፎ ሊኩዊዲቲም ለማምጣት ኢንቨስትመንት ባንኮች እንደ አማካይ ኃላፊነት ይዘው የሚጫወቱበት ሚና ይኖራቸዋል። ኢንቨስትመንት ባንኩ ለሌሎች ኩባንያዎች በአክሲዮን ማህበር መልኩ ነው የሚቋቋመው እና እዚህ እንደ ማንኛውም ቢዝነስ አዋጪ ስራ ዘርፍ ነው። ባለሀብቶች በዚህ ኢንቨስትመንት ባንክ ላይ ሀብታቸውን ቢያፈሱ፣ ኢንቨስትመንት ቢያደርሱ፣ ሼር ቢገዙ
አዋጭ ከመሆኑ አንጻር ለነሱ ትርፍ የሚያስገኝላቸው ዘርፍ ነው የሚሆነውና በተለይ አሁን ካለው ገበያው ያደገ ከመምጣቱ አንጻር ትርፋማ የመሆኑ ነገር ቢጠበቅ ከመሆኑ አንጻር ይሄ እዚህ ኢንቨስትመንት ባንክ ላይ ተሳትፎ እንዲኖራቸው ይጠበቃል። ወጋገን ካፒታልም ዛሬ እንደሰማችሁት ካፒታሉን ለማሳደግ ውሳኔ ያሳልፈዋል። እንግዲህ ከባለ ሀብቶች ብዙ ይጠበቃል። እዚህ ባንክ ላይ ኢንቨስት አድርገው ድርሻቸውን እንዲይዙ ያስችላል የሚል እምነት ነው ያለኝ። በቅድሚያ አንድ ኮንፊውዥን አለ። ብዙ ጊዜ የማስተውለው ባንክ የሚለው ስም ስላለ ብቻ ኮመርሻል ባንክ፣ አሁን ያሉ ንግድ ባንኮች አሉ። የንግድ ባንኮች ስል የፕራይቬትም ሆነ የመንግስት የንግድ ዲፖዚት የሚቀበሉ ብድር የሚሰጡ ባንኮች አሉ። ከሱኛው ጋር ፈጽሞ የተለያየ ነው። ይሄኛው ሰርቪስ ፕሮቫይደር ነው፣ ፋይናንሻል ኢንስቲትዩት ነው በትክክል ነገር ግን ዲፖዚት የሚቀበል ፋይናንሻል ኢንስቲትዩት አይደለም። ከተለመደው ውጪ ከተለመደው ትራዲሽናል ባንኪንግ ውጪ ልዩ የሚያደርገው ነገር ምንድን ነው ካልከኝ፣ አንደኛ የሚሰራቸው ስራዎች ከዛኛው ባንክ ፈጽሞ የተለየ ነው። ኢንቨስትመንት ባንክ ዲፖዚት አይቀበልም። ኢንቨስትመንት ባንክ ብድር አይሰጥም። ነገር ግን ከተለመደው የብድር መስጠትና በሚያስፈልጋቸውን ፋይናንሲንግ ከማመቻቸት ይልቅ ካፒታል ሬዝ እንዲያደርጉ ያግዛቸዋል። ካፒታላቸውን ማሳደግ እንዲችሉ ያግዛቸዋል። ለምሳሌ አንድ ተቋም በአክሲዮን ማህበርነት ተቋቁሞ ለመጀመሪያ ጊዜ አክሲዮኖቹን ለህዝብ መሸጥ ሲፈልግ ምን ያደርጋል? ወደ ኢንቨስትመንት ባንክ ይመጣና እነዚህን አክሲዮን መጠን የካፒታል መጠን በዚህን ያህል ማሳደግ እፈልጋለሁ ይላል። ምን ይደረጋል? ኢንቨስትመንት ባንክ ያንን ሪኩዌስት ይቀበልና በዛ ጥያቄ መሰረት እውነት ይህን ያህል ካፒታል ሬዝ ማድረግ ይችላል ወይ? አሁን ያለው ፋይናንሻል አቋም ይህንን ካምፓኒ ኢንትሮዲውስ አድርጎ አክሲዮኖቹን ሸጦ ለህዝብ ለማቅረብ ብቁ ያደርገዋል ወይ? እነዚህን የመሳሰሉት አናሊሲሶች፣ አሴስመንቶች በጥልቀት ይሰራሉ። እነዛ ከተሰሩ በኋላ አሳማኝ ሆኖ ሲገኝ የዛ ካምፓኒ አክሲዮኖች ለህዝብ እንዲቀርቡ ይደረጋል። ይህም በሁለት መልኩ ነው የሚቀርበው። አንደኛ ለተመረጡ ኢንቨስተሮች ብቻ ተመርጦ እንደዚህ አይነት አክሲዮን አለ አርዩ ኢንተረስትድ እዚህ ላይ ኢንቨስት ለማድረግ ብሎ ጥያቄ ማቅረብ ነው። ሁለተኛው ደግሞ ለጀነራል ፐብሊክ እንዲሳተፉ እድል መስጠት ነው። ከተለመደው ብድር ሰጥቶ ፋይናንስ ከማድረግ ውጭ ካፒታሉን ለማሳደግ በዚህ መልኩ ይሰራል። አንደኛ ኢንቨስትመንት ባንክ ካፒታል ማሳደግ እስከዛሬ የሚሰራ ነበር፣ ግን ሬጉሌትድ የሆነ ወይንም የመንግስት ተቆጣጥሮ የሚያሰራው ካፒታል ማርኬት የተጀመረው ገና አሁን ነው፣ አዲስ ነው አሁን ያለው። ኢንቨስትመንት ባንክ ጋር ስንመለስ ሌላው ስራው ደግሞ መርጀር ኤንድ አኩዚሽን ይባላል። አሁን በብሔራዊ ባንክን ሕግ ተከትሎ የሚጠበቅባቸውን የካፒታል መጠን ያላሟሉ ባንኮች መርጅ እንዲያደርጉ ወይም እርስ በርስ እንዲቀላቀሉ ያስገድዳል። ያንን ተከትሎ እያንዳንዷን ነገር ዲቪዚብል በሆነ መልኩ እያንዳንዷን ነገር በአግባቡ ተሰርቶ ተሰልቶ የሂሳብ ስራው ተሰርቶ ሁለቱ ካምፓኒዎች መርጅ ማድረግ ካለባቸው ያንን ስራ የሚሰራው ኢንቨስትመንት ባንክ ነው ማለት ነው። ሁለተኛ ደግሞ አንድ ካምፓኒ ሌላን ካምፓኒ መግዛት ቢፈልግ ያንን ማድረግ የሚችለው አኳየር ማድረግ የሚችለው በዚህ መልኩ ነው ማለት ነው። አሁን ደግሞ በኢትዮጵያ ካፒታል ገበያ ባለስልጣን የተቀመጠ የጊዜ ገደብ አለ። ሁሉም አክሲዮን ማህበር ያሉትን የአክሲዮን ባለቤቶች ማስመዝገብ አለበት፣ ወይንም ሬጅስትሬሽን የሚባል ፕሮሰስ አለ። ለሱም የተዘጋጀ ዳይሬክቲቭ እና ፕሮክላሜሽኖች አሉ። እሱን ተከትሎ ለሚደረጉ ሬጅስትሬሽን ስራዎች የሚጠየቁ ዶክመንቶች አሉ። የአፕሊኬሽን ሌተር ሊጠየቅ ይችላል። ፕሮስፔክተስ ወይንም ሳቢ መግለጫ አይነት ዶክመንቶች መዘጋጀት አለባቸው። እነዚህን ስራዎች የሚሰራው ደግሞ የኢንቨስትመንት ባንክ ክፍል ኢንቨስትመንት አድቫይዘሪ ክፍል ይባላል። ኢንቨስትመንት አድቫይዘሪው እንዳልኩት ፕሮስፔክተሶችን ያዘጋጃል። የሬጅስትሬሽን ዶክመንቶችን በሙሉ አዘጋጅቶ ለኢትዮጵያ ካፒታል ገበያዎች ባለስልጣን ያስገባል። አሟልቶ ሲገኝ ያ ካምፓኒ መመዝገብ ይችላል ማለት ነው። ቀጣዩ ደግሞ ሊስቲንግ የሚባል ነገር አለ፣ ወይንም ደግሞ ተመዝግቦ የነባሮቹ አክሲዮን ባለቤቶች አክሲዮኖቻቸውን መገበያየት እንዲችሉ ማድረግ ማለት ነው። ያ ማድረግ ደግሞ አዲስ የመጣው ሀሳብ ዲማቴሪያላይዜሽን ወይንም ግዑዝ አልባ ሰነደ መዋለ ንዋይ የሚባል ሂደት አለ። ከተለመደው የሼር ሰርተፍኬት ወይንም ፊዚካል የሆነው የሼር ሰርተፍኬት በመውጣት እነዛን ሼር ሰርተፍኬቶች ዲጂታላይዝ ማድረግ ወይንም ወደ ኮምፒውተራይዝ ሲስተም ማዞር ስራ ይሰራል ማለት ነው። ኢንቨስትመንት አድቫይዘሪ ዲቪዥን እነዚህን ስራዎች ሰርቶ ይመጣል።
እነዚህን ሁሉ ስራዎች ከሰራ በኋላ ደግሞ ባለ አክሲዮኖች አክሲዮኖቻቸው መሻሻጥ ይፈልጋሉ። መሻሻጥ በሚፈልጉበት ጊዜ ቀጥታ የሚመጡት ብሮከሬጅ ወደሚባለው የኢንቨስትመንት ባንክ ክፍል ነው። ያ ማለት ስቶክ ብሮከርስ የሚባሉት ማለት ነው። ስቶክ ብሮከሮች የአክሲዮኖችን ዋጋ ትክክለኛውን ዋጋ ዲስከቨር ለማድረግ ይረዛ ዘንድ ባለው ዲማንድ እና ሰፕላይ በማርኬት ፋንዳሜንታሉ ተጠቅመው ትክክለኛ ፕራይሱን ዲስከቨር እንዲደረግ ይደረጋል። ማሻሻጥ ስራን ይሰራል ማለት ነው አንድ ስቶክ ብሮከር ወይንም ትሬደር የምንለው ማለት ነው። ከነዛ ባለፈ ደግሞ አዳዲስ ካምፓኒዎች መጥተው አዳዲሶቹ ካምፓኒዎች ያው ለገበያው አዲስ ናቸው፣ ስታርታፕ ናቸው። ካፒታላቸውን ሬዝ ማድረግ ወይም ካፒታል ሬዝ ማድረግ ይፈልጋሉ። ያንን ሲፈልጉ አይፒኦ የሚባል ፕሮሰስ አለ፣ ኢኒሻል ፐብሊክ ኦፈሪንግ የሚባል ምንድነው የሚያደርጉት? እነዚህ ይሄን ያህል ቢዝነስ ፕላን አለን፣ ቢዝነስ ፕላናችን ይሄን ይመስላል፣ ፕሮስፔክታችን እንደዚህ ነው፣ ወደፊት በዚህ ደረጃ የሚያድግ ካምፓኒ ነው፣ እንደዚህ ነው ብለው መረጃቸውን ያመጣሉ። እሱን ቅድም እንዳልኩት ኢንቨስትመንት አድቫይዘሪ ዊንጉ በደንብ አድርጎ ጥናት ከሰራ በኋላ አስፈላጊውን ፊዚቢሊቲ ስተዲ ከሰራ በኋላ አሳማኝ ሆኖ ሲያገኘው ለብሮከሬጅ ዲቪዥን የእነሱን አክሲዮን ሽጡ ብሎ አሳልፎ ይሰጣል ማለት ነው። ብሮከሬጁ ደግሞ ማርኬት ሜኪንግ የሚባል ስራ አለ። ለመጣው ሰፕላይ ዲማንድ እንዲኖር ያደርጋል ማለት ነው፣ ወይንም ገዢ እንዲኖር ያፈላልጋል። በፕራይቬት ፕሌስመንት በሚባለው ከሆነ ደግሞ ኢንስቲቱሽናል ኢንቨስተሮች ጋር በመሄድ ወይንም ሃይ ኔት ወርዝ ኢንዲቪዥዋል ወይንም ከፍተኛ ወርዝ ያላቸው ኢንዲቪዥዋሎች ጋር በመሄድ የነዛን አክሲዮኖች የዛን ካምፓኒ አክሲዮኖች እንዲገዙ የፕሌሲንግ ስራ ወይንም ፕሌሲንግ ኤጀንት ሆኖ ያገለግላል ማለት ነው። ኢናትሼል ይህን ይመስላል ኢንቨስትመንት ባንክ። አነስተኛ ተቋማት እንግዲህ ካፒታላቸውን አሳድገው በገበያ ውስጥ ተወዳዳሪ እንዲሆኑ የሚያስችላቸው የካፒታል ሞቢላይዜሽን ስራ ይጠበቃል። ይህን ለማድረግ ደግሞ ገበያው ሪኳየር የሚያደርገው በዚህ በካፒታል ማርኬቱ ላይ ተሳትፎ እንዲኖራቸውና የተጨማሪ አክሲዮኖችን ለገበያ ውለው ሀብት ማሰባሰብ ይጠበቃል። ይህን ለማድረግ የወጋገን ካፒታል አይነት ኢንቨስትመንት ባንኮችን መጠቀም ሊኩዲቲም ለማሳደግ ከዛም አልፎ ደግሞ ካፒታል ሬዝ ለማድረግ እድል ይሰጣቸዋል እና ይሄን ደግሞ ሊጠቀሙት ይገባል እምነት አለን። ከዚህ ቀደም አስቸጋሪ ነበር ካፒታል ለማሰባሰብ ያሉንን አክሲዮኖች ለገበያ ለመዋል ያለው አሰራር ልማዳዊ በሆነ መንገድ ይሰራ የነበረ ነው። አሁን ግን ጀስት በካፒታል ማርኬቱ በተቋቋሙት የኢንቨስትመንት ባንኮች በኩል ኤግዚስቲንግ ሼሮቻቸውን ለገበያ መዋል ይችላሉ። ተጨማሪም ካፒታልም ደግሞ ሞቢላይዝ ማድረግ የሚያስችላቸው እድል ይፈጥራል። አሁን ባለው ሁኔታ ዲፖዚቶች አሉ፣ ባንኮች ላይ የሚደረጉ ዲፖዚቶች አሉ። እነዚያ ዲፖዚቶች ቁጭ ብለው ዲፖዚት ተደርገው ኢንተረስት እየተከፈለባቸው ግን ሙቭመንታቸው መጠነኛ ሊሆን ይችላል። አሁን አንደኛ እንቅስቃሴውን ይጨምረዋል። የገንዘብ እንቅስቃሴ በከፍተኛ ሁኔታ መጨመር ይችላል። ምክንያቱም አንድን ገንዘብ ይዞ ቁጭ ከማለት ኢንቨስት ማድረግ የተሻለ አማራጭ ይሆናል። ከዚህ ቀደም በነበረው አካሄድ እንደምናውቀው አንድ ሰው አይድል ፈንድ እጁ ላይ ካለ ፊክስድ አሴት ላይ ኢንቨስት የማድረግ ትሬንድ አለ። ቤት መግዛት፣ መኪና የመግዛት አይነት ሁኔታ ይኖራል። ነገር ግን የነዚህ አይነት ኢንቨስትመንቶች ብዙ ጊዜ ኦፍኮርስ ሊኩዊዲቲ ሊሆኑ ወይም አዋጭ ሊሆኑ ይችላሉ። ነገር ግን ሊኩዊዲቲ አይፈጥሩልህም። ሊኩዊዲቲ ስንል በፈለግነው ጊዜ ወደ ካሽ የመቀየር እድል አይኖረንም። ካፒታል ማርኬት ላይ ያሉት ሴኪሪቲዎች ወይም ፋይናንሻል ኢንስትሩመንቶች ኢዝሊ ወደ ካሽ የሚቀየሩ ናቸው። ዛሬ ተገዝቶ ነገ መሸጥ ይችላል። ሴትል ባረገ ጊዜ ካሹን ማግኘት ይችላል። ሌላ አሴት ላይ ኢንቨስት ማድረግ ይችላል። ዳይቨርሲፋይ ማድረግ ይችላል። እንግዲህ ወደፊት የሚመጣ ሪል ስቴት ኢንቨስትመንት ስኪም ይኖራል። ሪል ስቴቶች ላይ ዳይሬክት ከመግዛት ይልቅ ሪል ስቴት የሚገዛ ካምፓኒ ላይ ኢንቨስት ማድረግ፣ ከዛ ካምፓኒ የሚገኘውን ሪተርን መጠቀም ይቻላል። አሁን በፊቱ ኢንቨስትመንቶችን ወይም ደግሞ ፊክስድ ፕላንት አሴቶች ላይ ኢንቨስት የምናደርገውን ገንዘብ ዳይቨርሲፋይ በማድረግ ፋይናንሻል አሴቶችም ላይ ሪል ስቴት ላይ በአቋራጭ ኢንቨስት በማድረግ ሊኩዊዲቲ ማግኘት እንችላለን። ዌኔቨር ዊ ኒድ ያንን አሴት ሸጠን ወደ ካሽ መቀየር እንችላለን ማለት ነው። የገንዘብ እንቅስቃሴውን ሞር የሚያሳልጥ መንገድ ነው ማለት ነው። ለሀገር እድገትም በብዙ መልኩ ገቢ የሚያስገኝ ብዙ ጥቅም ያለው አድቫንቴጅ ያለው ማርኬት ነው ብለን እናምናለን። እንደ ሀገራችን ከሌሎች እኛ አቻ ካሉ ሀገራት በጣም ዘግይታለች ወደ ካፒታል ገበያ ለመግባት። በዚህ ዙሪያ መንግስት የተለያዩ ፖሊሲዎችን፣ መመሪያዎችን፣ ዳይሬክቲቮችን ሲያወጣ ነበር። ወጋገን ባንክም ይህን የሰጠውን የቢዝነስ ኦፖርቹኒቲ ለመጠቀም የሚያስችል ቀደም ያለ ረዘም ያለ ጊዜ ጥናት ሲያካሄድ ነበረ። ከዚህም አንጻር አንዱ ወጋገን ባንክ ራሱን ሊስት ማድረግ ነው። ሁለተኛ ደግሞ
ኢንቨስትመንት ባንክን የማቋቋምን አስፈላጊነት አምኖ ረዘም ያለ ዝግጅት ሲያካሂድ ነበረ። ከዛም አንጻር ጉልህ ድርሻ ይዞ በዚህ ወጋገን ካፒታል ውስጥ የወጋገን ካፒታልን መመስረት እውን እንዲሁ መሆን የሚያስችል ስራ ሰርቷል። ከዚህም ተጠቃሚ ያደርገዋል። አንድም የራሱን አክሲዮኖች ገበያ የሚያውልበት፣ ከዛም አልፎ ሌሎችን ባለሀብቶች እና ኩባንያዎች ይህንን ወጋገን ካፒታል ተጠቅመው የኢንቨስትመንት ስራዎቻቸውን ለማሰራት የሚያስችላቸውን እድል ፈጥሯልና ጠቀሜታው የጎላ ነው። ቀዳሚ መሆኑም ደግሞ ከእድሉ ተጠቃሚ የሚያስችል ሁኔታዎችን ይፈጥራል። ቀደም ሲል የነበረው ሀብት ያላቸው ሰዎች ብቻ፣ ትልቅ ባለሀብቶች ብቻ ነበር በኢንቨስትመንት ላይ ይሰማሩ የነበረው። አሁን ግን እነዚህ ኢንቨስትመንት ባንኮች አነስተኛ ካፒታል መጠን ያላቸውንም ግለሰቦች ጭምር ወደ ካፒታል ገበያው እንዲገቡ እድሉን ይፈጥራሉና የተለያዩ ሰርቪሶች አሉ በዚህ ካፒታል ማርኬቱ በኢንቨስትመንት ባንኩ የሚሰጡና እዛ ላይ እንደየፍላጎታቸው ተሳትፎ የሚኖራቸውን እድል ይፈጥራል እና ይሄ ለሁሉም ዜጋ የካፒታል ገበያ ላይ ተሳትፎ እንዲኖረው የሚያስችልን ፕላትፎርም የሚፈጥር ስርዓት ነው የሚሆነውና ይሄ ከዚህ ቀደም ከነበረው በተለየ ሁኔታ ማህበረሰቡን ተጠቃሚ የሚያደርግ ስርዓት ነው የሚሆነውና እዚህ ላይ ሁሉም እድል ይኖረዋል የሚል እምነት ነው ያለኝ። አንደኛ ዘግይቶ መጀመራችን ካለው ጥቅም እንነሳ። አንደኛ እነሱ በብዙ ዓመታት ላይ 100 ዓመታት ውስጥ እያሳደጉት የመጡት ነገር አለ። እኛ ስንጀምር ያደገው ነገር ላይ ነው የምንጀምረው። እነሱ ያለፉባቸውን ስትራግሎች ማለፍ ላይ ይጠበቅብን ይችላል። ሁለተኛ አሁን ባለው ማርኬት ሼር ሰርተፍኬቶችን መለዋወጥ የሚባለው ነገር አይኖርም። ዲማቴሪያላይዜሽን ግዑዝ አልባ ሰነደ መዋዕለ ንዋዮች አሉ። ምንድን ነው የሚሆነው? አንተ ባለቤትነት ኦነርሺፕህን ለማዞር ሰነደ መዋዕለ ንዋይ ግምጃ ቤት የሚባል አለ። አንድ ሰው አክሲዮኑን ከሸጠና ከገዛ በኋላ በ2 ቀን ውስጥ ካሹ ወደ ሻጩ፣ ኦነርሺፑ ደግሞ የኢንታይትሉ ወይም የባለቤትነት ስሙ ወደ ገዢው ይዞራል ማለት ነው። ምንም አይነት ስትራግል የሌለው ሲምለስ የሆነ ትራንዛክሽን ኢዝሊ ማከናወን እንችላለን ማለት ነው። ጉዳት የተባለው እንደ ጉዳትም ባላየው መዘግየታችን ያሳጣን ነገሮች አሉ ብዬ አምናለሁ። አሁን አክቹዋል ፕራይሶች አይታወቁም። ለምሳሌ የአንድ አክሲዮን ዋጋ እዚህ ገበያ ላይ እንደዚህ ይሸጣል፣ ቴሌግራም ኦር ፌስቡክ ሰምዌር ኦር የሆነ ብሮከሬጅ ኦፊስ ውስጥ እንደዚህ ይሸጣል ይባላል። ያ ግን አክቹዋል ፕራይሱ ሳይሆን የነሱ ሴት ያደረጉት ፕራይስ ነው። የካፒታል ማርኬት መጀመር እነዚህ ፕራይስ አይደንቲፊኬሽን ወይም ፕራይስ ዲስከቨሪን ቀላል ያደርገዋል። ቤዝድ ኦን ማርኬት ባለው ዲማንድ እና ባለው ሰፕላይ መነሻነት የማርኬቱን ዋጋ ኢዝሊ አይደንቲፋይ ማድረግ እንችላለን። ያና ለማድረጋችን አሁን የአክሲዮኖች የሴኪሪቲዎች ኢንጀነራል አክቹዋል ፕራይሳቸው ፍላክቹዌት ያደርጋል ወይም ትክክለኛ ፕራይሱን አይደንቲፋይ ማድረግ አልቻለም። እንደተባለውም ሬጉሌትድም አልነበረም። በተፈለገ ጊዜ መሸጥ መግዛት እንዳሁኑም ኢዚም አልነበረም። መዘግየታችን ሰምሃው ኢፌክት ቢሆንም ከመቅረት ማርፈድ ይሻላል በሚለው አሁን ያለው ስታተስ ጥሩ ነው። በእነዚህ ተቋማት መካከል ተባብሮ ተጋግዞ መስራት ይጠይቃል። ሀገራችንም አዲስ ከመሆኑ አንጻር አንዱን ተደጋግፎ ነው መስራት ያለው። ሶፋርም የነበረው አካሄድ ነው። ካፒታል ማርኬት ኦቶሪቲው፣ ኤፍሲኤክስ እንዲሁም ወጋገን ባንክ እና ወጋገን ካፒታል ያሉ በዚህ ገበያ ላይ ተሳትፎ ያደረጉ ተቋማት ተናበው ተጋግዘው ነው ወደዚህ አሁን የደረስንበት ደረጃ የደረስነው። ከዚህም በኋላ ተጋገዙ መተባበሩ ግድ ያስፈልጋልና ውጤታማ ለመሆንና ሌሎች ሀገሮች የደረሱበት ደረጃ ለመድረስ እነዚህ ቅድም የጠቀስካቸው ተቋማት ተጋግዞ ተናቦ የመስራት አስፈላጊነት ጉልህ ነው። ኢዚ ነው የሚሆነው አክሰሱ። ቅድም እንደተናገርኩት ዲማት የሚባል ነገር መጥቷል። ትሬዲንግ ፕላትፎርሞች አሉ ምናምን። ከዚህ ባለፈ ምን ተጀምሯል? ኢዝሊ በሞባይል አፕሊኬሽን እና በዌብ ቤዝድ በሆነ ፕላትፎርም ማንም ሰው ቤቱ ቁጭ ብሎ ከሆነበት ሆኖ ትሬድ ማድረግ ይችላል። ያ ማለት በፈለገው ጊዜ መግዛት፣ በፈለገው ጊዜ መሸጥ፣ ኢቭን በኢንቨስትመንት አካውንቱን መክፈትም ይችላል ማለት ነው። ነገሮች እየቀለሉ ሲሄድ ካፒታል ማርኬታችን ኮምፒቲቲቭ በሀገር አቀፍም በአህጉር አቀፍ በዓለም አቀፍም ኮምፒት የሚያደርግ ጥሩ ማርኬት እንደሚኖረን ሆፕ አደርጋለሁ። ተስፋው እንግዲህ ሌሎች የበለጸጉ ሀገራት ሌሎች በዚህ ካፒታል ገበያው ላይ ያደጉ ሀገራት የደረሱበት ደረጃ በዛም ሁኔታ ደግሞ ሀብት ተሰባስቦ ሀገራችን ኢኮኖሚው የሚያድግበትን ገበያው የሚሰፋበትን ሁኔታ ይፈጥራል። ይህንን ደግሞ ተስፋ የምንጠብቀው ነው የሚኖረው። የሚያሳየውም አሁን ጅማሮ የሚያሳየውም ይህን ነው። ወደዛ እያደግን ሰዎችም እየተለመዱት ካፒታል ገበያ ምንነትን እየተረዱ ተሳትፏቸውን ከቀን ወደ ቀን እያደገ የመጣ ነው። ይህም ደግሞ በቀጣዩ ጊዜያት ተጠናክሮ ይቀጥላል የሚል እምነት ነው ያለኝ።
ተመልካቾቻችን የዛሬው አርትስ ቢዝነስ ካፌ ፕሮግራማችን የወጋገን ካፒታል ኢንቨስትመንት ባንክ በተለይም ደግሞ በኢንቨስትመንት ባንክ ዘርፍ ላይ ተሰማርቶ የመጀመሪያውን የባለ አክሲዮኖች ጉባኤ አካሂዷል። በዚህ ጉባኤ ላይ ምን ተነሱ የሚለውን ወደ እናንተ አቀረብን። በቀጣይም ደግሞ የኢንቨስትመንት ባንኩ በዘርፉ ላይ ምን አይነት አስተዋጽኦችን ለማበርከት እየሰራ ነው የሚለውን ወደ እናንተ አቀረብን። ፕሮግራሙን በማዘጋጀትና በማቅረብ ብዙነህ እንዳላበራችሁ ቆይታ አድርጌያለሁ። ከቀሪ የአርትስ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ